ያ አዩሃ الذين آمنوا አሁንም እናንተ አማኞች ሆይ ይላል ላ ተተخذوا اليهود والنصارى እና ይሁዶችንና ነሳራዎችን አትያዟቸው አውሊያ ወዳጅ ዘመድ አድርጋችሁ የምታምኗቸው የምታፈቅሯቸው አለቃዎች አድርጋችሁ ይሁዶችና ነሳራዎችን መያዝ የለባችሁም ይላል የባሰው ያለፈው ሲገርመን አሁን በአለም ላይ ያለው ተጨባጭ ሁኔታ በግልጽ ነው የሚያመጣልህ ማለት ነው አሁን ጊዜ ዓለምን በበላይነት የሚመራው ማን ነው ይሁዳና ነሳራ አይደለም ስለዚህ ይሁዳና ነሳራ ምንም በስልጣኔ ቢቀድሟቸው ምንም በኢኮኖሚ ቢበለጽጉ ምንም በተናንተ ሻለ ስልጣኔ ያላቸው ቢባልም ከኔ አኳያ ሲታዩ እነሱም ለናንተ አይበጇችሁም ስለዚህ ይሁዶችና ነሳራዎችን እንደ ዘመድ እንደ ወዳጅ አለቃ አድርጋችሁ አትያዟቸውና የነሱን ጅራት አትከተሉ ይልሃል ማለት ነው بعضهم اولياء بعض እነዚህ ሰዎች ምናልባት ባላቸው ዕውቀትና ብቃት ተኛ የተሻሉ ናቸው ብላችሁ ሊሆን ይችላል ግን ለነሱ የተሻሉ ቢሆኑ እንኳን እንዴት እንደምትገምቱት ለናንተ ግን አይበጇችሁም እናንተ እኮ የሚያስቡና የሚጠቅሙ ሰዎች አይደሉም እንግዲያውሳ ያላቸው ዕውቀትም ጉልበትም ካለ بعضهم اولياء بعض ከፊሉ ለከፊሉ ወዳጅ ናቸው እነሱስ በርሳቸው ከከይለከከህ ነው እነሱ ይተባበራሉ እናንተን ግን እንደ ሰው አያያችሁም የንወቁ ኢላላ አላህ Subhanahu Wa Ta'ala ይሁዳ የፈለገውን ያህል ብትወደው የፈለገውን ያህል ብታከብረው አንተን እንደ ዘመድ እንደ ወዳጅ አርጎ ሊይዝህ አይችልም ውሸቱ ሊሸነግልህ ይችላል ሊያታልልህ ሌላውም ነሷራ የተባለው እንደዛው ነው ማን ነው የፈለገውን ያህል ጓደኛ አብሮ አደገ ዘመድ ምንም ብትለው ዙሮ ዙሮ ይሄ እስላም የታባቱ ማለቱና ከንፈር መንከሱ የማይቀር ጉዳይ ነው ማለት ነው ይሄን ነው ያለው ተጨባጭ ሁኔታ ታዲያ እንደ አይነቶችን ሰዎች እናንተ ወዳጅ አድርጋችሁ መያዛችሁ ጅልነት አይባልም ይልሃል አላህ Subhanahu Wa Ta'ala ወዳጅነትና ዝምድና የሚባል ነገር የጋራ ስራ ነው እና ልውውጥ ነው አንተ አንድ ሰው ሲያከብርህ ታከብረዋለህ ሲያፈቅርህ ታፈቅረዋለህ ሲጠቅምህ ትጠቅመዋለህ እሱ እየጠላህ እየናቀህ እየረገጠህ እያንጓጠጠህ አንተ ግን ጌታ የምትለው ከሆነ አንተ ለየልህ ጅል ነው የምትባለው እንጂ ምንም አይነት የሱ ወደረኛና ጓደኛ ልትሆን አትችልም ማለት ነው የብስ እየናቀህ ነው የሚሄደው እና بعضهم اولياء بعض ከፊላቸው ለከፊሉ ዘመድ ወዳጅ ናቸው እነሱ በርኩስ አላማቸው ይተዋወቃሉ ይከባበራሉ ለጥቅማቸው ሲሉ በተለይም በእስላሙ አኳያ የጋራ ጥላት ስለሆነ የፈለገውን ያህል ቢጣሉም እንኳን በሙስሊሞቹ አጀንዳ ላይ ይስማማሉ አብሮ ለማጥፋት ማለት ነው ومن يتولهم منكم እንግዲህ ቁርጡን ልንገርህ ይላል አላህ Subhanahu Wa Ta'ala ይሄንን ማስጠንቀቂያ ከሰጠሁኝ በኋላ ይሁዶችን ነሳራዎችን ወዳጅ ዘመድ አድርጋችሁ እንዲያትይዙ ብያለሁኝ ይሄንን መለኮታዊ መግለጫ በዚህ መልኩ እቅጩን ከነገርኳችሁ በኋላ አሁንም እነሱን እንደ ዘመድ ወዳጅ አድርጎ የሚይዛቸው ሙስሊም ተብዬ ካለ فانه منهم ይሄ ሙስሊም ስሙ ብቻ ሙስሊም ይባል እንጂ የነሱ አካል ነው አለ የአላህ ውሳኔ አለቀ እንግዲህ ፈትዋ من الله Subhanahu Wa Ta'ala እና አንድ ይሁዲ አንነሳራ ለኔ አለቃ ይሆነኛል የሚጠቅመኝን ይነግረኛልና ይመክረኛል ብለህ ለሱ ጆሮ የምትሰጠውና የሚልህን የምትቀበል ከሆንክ አንተም ያው ነህ አለ አላህ Subhanahu Wa Ta'ala ከነሱ ትቆጠራለህ ይሄ እንግዲህ ይግባኝ የሌለው ውሳኔ ማለት ነው ሌላ ሰው ቢወስን ኑሮ እንግዲህ በበላይ ሂደት እንደገና ሙራጃአት አደረገው ነበር አላህ ረብል ዓለሚን ወሰነ እዚህ ላይ ማለት ነው እና ይሁዶችና ነሳራዎች የኔ ጥላቶች ናቸው የኔን ጥላቶች በእጁኛል ብሎ የሚይዝ ሙስሊም ካለ እሱም እዛው ይቀላቀል ከነሱ ደምሬዋለሁ ኢላላ አላህ Subhanahu Wa Ta'ala ان الله لا يهدي القوم الظالمين አላህ Subhanahu Wa Ta'ala ግፈኛ በደለኛ የሆኑትን ህዝቦች የመዳኛውን መንገድ አይመራቸውምና እነዚህ ጥላቶችን እንደ ወዳጅ አድርገው የነሱን ጅራት የሚከተሉ ካሉ እነሱም ዛሊሞች ስለሆኑ ከነሱ ጋር ይደመራሉና ይሄንን ወቁት ይላል ማለት ነው ስለዚህ ምርጫው የራስህ ነው ማለት ነው እኔ ሙስሊምነቴን ይቀጥላለሁ ታል ከነሱ ጋር ያለውን እርቲባትህን ፈክ ማድረግ አለብህ ሙቃጣ ማድረግ አለብህ ወበዳ በይነና ወበይነኩም العداوه حتى تؤمنوا بالله وحده የሚለውን የነብዩላህ ኢብራሂምን መርህ ማንገም መቻል አለብህ ማለት ነው አለበለዛ እንደጊዜው መኖር አለብን እንጂ ምትል ከሆነ መኖር ከሆነ አላማህ ኑር ግን አንድ ሰኮንድ አይጨመርልህም አላህ ኑር ታለህ በላይ አላህ ደግሞ ከሚሰጥ በላይ አንድ ጉራሽ የሚጨምርልህ የለም አንድ ትንፋሽ የሚጨምርልህ የለም መኖር የምትለው ራሱ መኖርን በእነሱ ጥገኝነት ነው የምትፈልገው ማለት ነው ይሄ ከሆነ ከነሱ ጋር ቀላቅልህ ያለውና አለቆች ጋራ አልመርኡ ማአመን አሐብ እንዳሉት ረሱሉም አለይሂ ሰላቱ ወሰለም
ከወዳጆች ጋራ ትወርዳለህ ወደ ጀሃነም እያለ ነው የሚያስጠነቅቀን ያለነ ማለት ነው። ስለዚህ لا يهدي القوم الظالمين አለቆቻቸው ዟሊሞች ናቸው። እናንተም ዟሊሞችን ተወደዳቸውና ከነሱ ጋር ሙጭኝ ካላችሁ ከነሱ ጋር ትዳፋላችሁ እያለ ስለሆነ ከዚህ ለመዳን ነው እንግዲህ እኛ ሙስሊሞች ማንነታችንን እንመርምር እና እንደገና ሂሳባችንን ሙራጃአ እናድርግ። እነዚህ ሰዎች በዱንያም አልጠቀሙንም ነገም ይዘውን ይጠፋሉ የሚሉ ሰዎች እንደ ጥላት እየታዩ ነው ያሉት ማለት ነው። አላህ ግን Subhanahu Wa Ta'ala ይሄን ነገር በዚህ መልኩ ስላስቀመጠ ያው ከጀሃነም በአሁኑ ጊዜ በሰዎች የሚደርስብን ጥቃት ይሻለናል እያሉ ነው ቆራጦቹ የሚናገሩት ሐቁን ማለት ነው። ያ ግን በየኖራለሁ የሚለው እንግዲህ መኖር ከሆነ ቁም ነገሩ ይሞክረው ውሳኔው ግን ይህ ነው ነው